ዱንያ ላይ በጣም የሚያስቀኑኝ በጣም የምወዳቸው ሰዎች መልካም ልብ ያላቸው ሰዎች ናቸውና ሰላም ሰላም ቤተሰብ እንዴት ናችሁ? ያው ዛሬም እንደተለመደው ከሀሳቤ ጋር መጥቻለሁኝ። ቁጭ ብዬ ሱቅ ውስጥ ሱቅ ነው ያለሁት እና ያው ባክግራውንድ ጫጫታው ምናምን ሱቅ ሆኜ ስለማወራችሁ ነው ሁሌ የማይጠፋው ጫጫታ ነው። ምን እያሰብኩ ነበር ሰሞኑን እናቴ ስላደረገችው ጉድ ኑ ልንገራችሁ። እናቴ በጣም የዋህ በጣም መልካም ልብ ያላት ሴት ናት። ሴትነቷን ወዳ አክብራ አስወድዳ የምትኖር ሴት ናት እና እኔ ብቻ አይደለም ሁላችንም ልጆቿ በህይወታችን እሷ እናታችን ስለሆነች በጣም በኩራት በእድለኝነት ነው የምንኖረውም የምናወራውም እና ድጋሚ እድል ቢሰጠንም የእሷ ልጅ ሆነን መፈጠር ነው እኛ ሁላችንም ልጆቿ የምንፈልገው። ይሄን ወንድሞቼ ምስክር ናቸውና እኔ ስፔሻሊ እኔ ነኝ ሴትና ዱንያ ላይ ምንድነው ትልቁ ቅድሽ ፍላጎትሽ ምኞትሽ ግብሽ ህልምሽ ካላችሁኝ እናቴ ስሟ ሙናጃ ነውና ዳግም ሙናጃ ነው መሆን ነው። ምን አይነት ልብ አላት መሰላችሁ? ይሄ ታሪክ አይ ቲንክ ልቧን የሚገልጽበት መንገድ ነው ብዬ አስባለሁኝና የሆነ ሰሞን ቲክቶክ ላይ ቫይራል የሆኑ ቪዲዮ ነበርና ያው እኛ ቤት ውስጥ በደንብ ነው የምናወራው ቁጭ ብለን እኔም አባቴም እናቴም ከወንድሞቼ ጋርና እያወራሁኝ ነበረ። ቫይራል ወጥተው ሁለት አይምሯቸው ልክ ያልሆነ ወር ደግሞ እብዶች ግን በደንብ የሆነ ልቅቅ ያሉ ሳይሆኑ ያወራሉ ምናምን ራሳቸውን ያውቃሉ። አንዷ በደንብ ደህና ነበረችና ከዛ እነሱ ያወራሉ። ያው በተደጋጋሚ ቪዲዮ ቀርጾ አንድ ልጅ እየለቀቃቸው ነበርና እያየሁ ነበር። ቫይራል ወጥቶ ስለነበረ በተደጋጋሚ ቪዲዮአቸውን አያለሁና አንደኛዋ ልጆች ነበሯት። ያው ሰው ተረባርቦ አግዟት ወደ ልጆቿ እንድትሄድ ተደረገችና ከዛ አንደኛዋ እዚህ ትቀራለች። እዚህ ቀረችዋ ያው አልብሰዋት የምግብ ቤት ከፍለውላት የኛ ሀገር ሰው ደግ አይደለ ወደፊት የወጣውን ነገር ከመርዳት ወደ ኋላ አይልምና አልহামዱሊላህ ደግ ህዝብም ነው ያለን። ያው ደግነቱ ብዙ ጎልቶ ስለማይወጣ ይሁን ብዙ ሶሻል ሚዲያው ላይ ክፋት ስለምናይ እንጂ ወላሂ በጣም ብዙ ጊዜ ለደግነት የሚረባረብ ህዝብ ነው ያለን። ደግ ልብ ያለው ህዝብ አለን። ከዛ ሁሌ ቪዲዮቿ ከዛ በኋላ ያው ያገኟት ሰዎች ምናምን ቲክታክ ላይ ይቀርጿታልና ብዙ ጊዜ ስትለው የምሰማው ነገር አለ። ስጋ ከበላው 19 አመት አልፎኛል ምናምን ትላለችና ያው እኔ ሁሌም ቤት ሄጄ አወራለሁኝ። ቁፎ ነው መሰለኝ ስሟ ካልተሳሳትኩና ቁፎ እኮ ስጋ ከበላው 19 አመቴ ነው ማለት መጀመሪያ ቁፎ ሳይሆን እንደዚህ ብዬ ታሪኩን ተናገራ ያለው ቤትና ሁሌ ያወራሉኝ። እንደው ነው ያግኝቻት ወይ በጋበዝኳት ወይ ደግሞ ለልጁም ልኬ ባበላት ምናምን ብዬ አወራሁኝ። ያው በተደጋጋሚ ቪዲዮን ባየው ቁጥር አወራለሁኝና ከዛ ሳምንታት አይ ቲንክ ወሩላ ወራት አልፈዋልና እናቴ ያኒ ስነግራት ወይሷን እኮ አቃታለሁ ምናምን ብላኝ ነበር። እሷ ኮነች አቃታለሁ እኮ ምናምን ብላ አወራችኝ። እንደውም ረጅም ጊዜ ነው ማቃት ረጅም ጊዜ ነው እዚህ ከተማ የኖረችው ምናምን አለችኝና ከዛ ወራት ካለፉ በቃ ይኮ ተረሱ እኔ ረስቼዋለሁ ምናምንና ካለፈ በኋላ የሆነ ቀን ከናቴ ጋር ያው እስክንገናኝ አንጠብቅም የሆነ ነገር አጥተን ሲያደርግ በስልክ ሁላ ነው ተጀባውለን የምናወራውና ደወለችልኝ። እኔ ሱቅ ነበር እሷ አጋጣሚ ከተማ ወጥታ ነበርና አገኘኋት እኮ ቁፎን ምናምን ስጋ ቤቷ አካባቢ አገኘኋት ምናምን እና አንቺ እኮ አታሪው የማይባል ምናምን ስላት ክትፎ እኮ ጋበዝኳት አለችኝ። ላኢላሀ ኢለላህ የተሰማኝ ስሜት ማለት ነው። በቃ አገኘኋት መንገድ ላይ ከዛ አውሳም ወደ እኔ መጣቻለች። ምን መብላት ትፈልጊያለሽ ነገር ያትለናት ምን መብላት ትፈልጊያለሽ ምናምን ብያ ወጣጣኋትና ስጋ ከበላው 19 አመት ነው ብላ ደገመችኝ። በቃ ነይ ብያት ይዣት ሄድኩኛለችና ከዛ ስጋ ቤት በር ላይ ወስጄ በሩ ላይ አስቀመጥኳት ምናምን ኖ አንቺ ከከፈልሽ አንቺ ከጋብሻትማ ውስጥም ገብታ ትብላለች ባለቤቷ አላህ ይስጣትና ከዛ አስገብታ ክትፎ ከፍላላት የክትፎ ከፍላላት የምግብ የውሃም ከፍላላት መጣች እናቴና ከዛ ደውላ ነገረችኝ ምናምን እና በቃ እንዴት ደስ እንዳለኝ እንዴት በቃ ሁሌ ነው እናቴ ስለሆነች ምኮራው። ግን የዛን ቀን በቃ ለየት ያለ ስሜት አስቦት እኔ ቲክታክ ላይ ሄጄ ቤት የተናገርኩትን ነገር እሷ ከቁም ነገር ወስዳ ከዛ ስታገኛት ወስዳ ክትፎ ያውም ያለቅዷ ሄዳ ክትፎ ጋብዛት ምናምንና ከዛ በቃ በጣም ደስ ያለኝ አመሰገንኳት። እናቴን እንደ ትልቅ ሰው ነው ያመረቅኳትና ከዛ በኋላ የሆነ ቀን ያው እሱም ሀፍን ካደረገ ከቆየ በኋላ ከናቴ ጋር የሆነ ቦታ ቃል እንገዛ ታይዋን እየሄድን ምናምን አገኘናት ቁፎንና ቢስሚላ ማለት
ልጅ እናቱን ሲያገኝ የሚያሳየው ፊሊንግ አለ አይደል? እየለመነች ነበር 10 ብር እርቦኛል ምናምን ብላና ሸራ ይዛ ነበረ ተሸክማ ነበረ ኮተቶቿን ምናምን ያዘችበትና እንዴት እንደወረወረችው ወደዛ ወርወራ መጣ። ሁሉም ሰው ነው ቆም፣ እኔ ራሱ ዳርጄ ነው ቆም ያየዋቸውና ሂዳ ቅፍ ነው ያደረገቻት። የገረገር ሱንቆም ማንኬ ሱንቆም ማለት የገረገር ማለት ጠብቂ ልሳምሽ አይነት ምናምን ነገር ነው። ሳመቻት ነቃ ቅፍ ነው ያደረገቻት። እናቴ ራሱ ደነገጠች። ሁሉም ሰው ቆሞ ሲያይ ነበርና ከዛ አቀፈቻት፣ ሳመቻት፣ መረቀቻት። ልጆችሽ ችግርን አይወቁት አይዩታል በቃ ያልመረቀቻት ነገር የለምና ስታያት የሆነችው ፊሊንግ ውስጤ ነው የገባው። ማለት ሁላችንም መልካም መሆን ብንችል ስንት ሰው ልቡን እንደምንሞላ ስንት ሰው እንደምናሳች። ገና ስታያት ምንድን ያለችው ደህና ማማይ ባህዲኛ ነውና ደህና ማማዬ ማለት መልካም አክስቴ መጣች፣ መልካም አክስቴን አገኘኋት ምናምን ብላ ወጣ መጣ አቀፈቻትና ከሷ ጋር ማለት ስታወራት የነበረባት መንገድ እናቴን አይኗን እያየቻት ቅፍ አድርጋት ካልሳምኩሽ ምናምን ብላ መርቃት። ከዛ አሁን እሺ ብር መስጠት አልፈለገችም እናቴና ምን ላድርግሽ ብሯን ስጭኝ አለቻት። በልቻለሁ ቅድም እኮ አርቦኛል ምናምን ስትል ነበረ። እኛ ስናልፍ ማለት አጠገቧ ስንደርስ ሰዎቹን እርቦኛል ብላ ስትለምን የነበረ ሴትዮ እምቢ አለች። ጠግቤያለሁ አሁን የበላሁት ብር ስጭኝ አለቻት። ከዛ ደግሞ ልብስ ግዢልኝ አለቻት። ኮስተር ብላ ነው ያለቻትና ብሯን ተቀብላ እየሳቀች ሄደችና ወንድሜም ነበረ አይ እናቴ ምናምን እያለን ያም እየሳቅን መጣንና እንዲህ አይነት ልብ ነው ያላት። እንደዚህ አይነት በጣም ብዙ ታሪኮች አሉን እኛ ቤት ውስጥ እናቴ የምትሰራቸው። ሌላ ጊዜም ነግራችኋለሁ። በጣም ብዙ ነው ተውቶ ያልቅምና ለጠላቶቿ ደግ መሆን የሚችል ነው። በሷ ምክንያት የማልወዳቸው ሰዎች አሉኝና ግን እሷ እነሱ ላይ ሆነ ክፋት ደረሰ ሲባል ወላሂ ትላንታቸውን የነበራቸውን መልካም ነው የምታስበው፣ እንዴት እንደምታዝንላቸውና እንደ እናቴ አይነት ልብ አላህ ለሁላችንም ይስጠን። ለሷም ረጅም እድሜ እንዲሰጣት ዱአ አድርጉልኝ። የሷን አይነት ልብም ያላቸውን ሰዎች አላህ በህይወታችን ያምጣልን ይስጠን። እንደሷ አይነት ልብ ያላቸውን ወዳጆች ይስጠን። አላህ ለሁላችንም የእናቴን አይነት ልብ ይስጠን።